ባለፈው የጀመርነውን ቃል እናነብና እግዚአብሔር ዛሬ በእግዚአብሔር መንፈስ እንደሚሞላን በልቤ እንዲህ አይነት ኮንፈርሜሽን አግኝቼ ነው የመጣሁት። ሙላት አንድ ጊዜ አይደለም። የተሞላን በልሳን የምንናገር ልንሆን እንችላለን። ነገር ግን በመጽሐፍ ቅዱሳችን ላይ ስንመለከት የእግዚአብሔር ሰዎች ሐዋርያቶቹ እንኳን በመደጋገም መንፈሱን አድርገው ነበር፣ ተሞልተው ነበር። ሐዋርያት ሥራ 2 ላይ ከመድረሳቸው በፊት ኢየሱስ ክርስቶስ ለደቀ መዛሙርቶቹ ለሚከተሉት እፍ አለባቸው። ምን ተቀበሉ ይላል? መንፈስ ቅዱስን ተቀበሉ። አንድ በሉ። ከዛ ደግሞ ሐዋርያት ሥራ 2 ላይ ተሰብስበው 120 የሚያክሉ ሰዎች እየጸለዩ ያሉ ባለፈው ብያለሁ በነ ማርያም ቤት የዮሐንስ እናት ማርቆስ የተባለው በእነሱ ቤት ሲጸልዩ እንደገና አሁንም መንፈስ ቅዱስ ምን አደረገ? መጣ፣ ተሞሉ። ይሄ ብቻ አልበቃም። አሁንም ደግሞ በሐዋርያት ምዕራፍ 4 ላይ ስትሄዱ ተሰብስበው በሚጸልዩበት ጊዜ ምድር ተናወጠ፣ በሁሉም ላይ መንፈስ ቅዱስ ምን አደረገባቸው ይላል? ሞላባቸው። አሁንም አለፍ ብላችሁ ሄዳችሁ በሐዋርያት ሥራ 13 ላይ ስትመለከቱ አሁንም መንፈስ ቅዱስ ተሞሉ ይላል። ወገኖቼ መሞላት የአንድ ጊዜ ጉዳይ አይደለም። ሁሉ ጊዜ መሞላት አለብን። አዎ ስታርቲንግ ፖይንት ያስፈልገናል። የእግዚአብሔርን መንፈስ ግን ሁሉ ጊዜ እየተሞላን ነው የምንኖረው። ሁሉ ጊዜ ስንሞላ ሁሉ ጊዜ እንታደሳለን። ሁሉ ጊዜ ለመብረር ለእግዚአብሔር አስፈላጊውን ነገር ለማድረግ የተዘጋጀን ሆነን በተጠንቀቅ ወታደር ታውቃላችሁ። ሁሉ ጊዜ ምንድነው? በቃ ጥንቁቅ ነው እኮ። ሁሉን ነገር ሲያደርግ ስትሪክት ነው ምናምን፣ እንደዚህ መዛነፍ የለም። ልክ እንደዛ ሆነን የምንገኘው ምን ሲሆን ነው? ሁሉ ጊዜ በመሞላት ህይወት ስንቀጥል ነው። ጳውሎስም በኤፌሶን ላይ መጣና ምን አለ? መንፈስ ይሙላባችሁ እንጂ። እና በእንግሊዘኛው ስናነበው ቴንሱ ፕሬዘንት ኮንቲኒየስ ቴንስ ነው። አይገርማችሁ? ሁሉ ጊዜ ተሞሉ የሚል ሐሳብ እንዳለው እንመለከታለን። እዛ ላይ አንቆይና ወደ ዛሬው ሐሳብ እንድንገባ ሁላችንም ቆመን እስኪ ለእግዚአብሔር ቃል ክብር ባለፈው ጊዜ ትምህርቱን ስጀምር ያነበብኩትን ክፍል እናነብና ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 እና 22 አንብበን ወደ ዛሬው ክፍል 2 የቅባቱ ሥራ ብለን የጀመርነውን ትምህርት እንቀጥላለን ማለት ነው። እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 እና 22 በክርስቶስ ከናንተ ጋር የሚያጸናን የቀባን እግዚአብሔር ነው፣ ደግሞም ያተመን የመንፈሱን መያዣ በልባችን የሰጠን እርሱ ነው። እንጸልያለን። እግዚአብሔር አምላካችን ሆይ ዛሬ ደግሞ በአምልኮ በዝማሬ በመካከላችን መንፈስህ እየተንቀሳቀሰ ስለሆነ ያንተ መንፈስ በመካከላችን እየሰራ ስለሆነ እናመሰግናለን። አሁንም በሙላት መንፈስ ቅዱስ እንድትሰራ እንድትቀጥል ቃልህን እየሰማን ድምጽህ እንዲመጣልን መገለጥ ራእይ እንዲመጣልን ወደ ውስጥ ወደ መንፈሳችን የሚገባ ያንተ ቃል የመንፈስህ ድምጽ እንዲመጣ እንዲያገኘን በመንፈስህ መሞላት ዛሬም እንዲሆንልን ተለውጠን እንደሌላ ሰው ሆነን እንድንወጣ ከዚህ ስፍራ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ መሞላት የሁሉ ጊዜ እንደሆነ ከቃል አይተናል፣ አስተምረህናል። ዛሬም ለእያንዳንዳችን የመንፈስ ቅዱስ ሙላት እንዲሆንልን በዓለ 50 እንደሆነ ዛሬ ጌታ ሆይ በኢየሱስ ስም ዛሬም ደግሞ በመንፈሳዊው ዓለም ላይ ለኔ ለዚህ ህዝብ ለቅዱሳን በፊት ለቆምነው በዓለ 50 እንዲሆንልን በመንፈስ የምንጥለቀለቅበት የምንሞላበት ቀን እንዲሆንልን በኢየሱስ ስም እንለምናለን። እግዚአብሔር ሆይ ጊዜውና ሰዓቱን ሁሉ ላንተ አሳልፈን ሰጠን በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ጌታ ይባርካችሁ። ባለፈው ጊዜ እንደምታስታውሱት የቅባቱ ሥራ ብለን 6 ነጥቦችን ተመልክተን ነበር። ዛሬ ወደዛ ምንም እንደው ዝርም አልልም፣ ምክንያቱም ሰዓቴን እንዳላባክን ቀጥታ የዛሬውን መልእክት ብቻ እናገራለሁ። አጠር አድርጌ ነው የምናገረው። መጨረሻ ላይ እንድንጸልይ እፈልጋለሁ። መንፈስ ቅዱስ አልተሞላሁም የሚል ሰው ካለ ለሱ ስፔሲፊካሊ ጸልያለን። ግን ሌሎቻችንም ቅድም እንዳልኩት ደግሞ መንፈስ ቅዱስ ሙላት ሁሉ ጊዜ ስለሆነ በአጠቃላይ ደግሞ ለሁላችንም አብረን እንጸልያለን ማለት ነው። ስለዚህ የቅባቱን ባለፈው ጊዜ ስለ ቅባቱ ሥራ ስንነጋገር ቅባቱ ከመንፈስ ቅዱስ አይለይም ብለን ነበር።
ከመንፈስ ቅዱስ የተለየ ቅባት የለም። ደግሞ የተሰጠው ቅባቱ ለአካሉ ነው የተሰጠው። የክርስቶስን ቅባት ተካፋዮች ነን ነው ያልነው። የክርስቶስን ቅባት እግዚአብሔር በክርስቶስ ኢየሱስ ላይ ያስቀመጠውን ቅባት መንፈሱን ምን አድርጎናል ያለው? አካፍሎናል። ቅባቱን አካፍሎናል፣ ሰጥቶናል። ከዛ የተነሳ መንፈስ ቅዱስ በውስጣችን ሲመጣ የሚሰራቸው ብዙ የተለያዩ ነገሮች እንዳሉ ከእግዚአብሔር መንፈስ ጋር ህብረት ማድረግ፣ መተዋወቅ፣ ፌሎሺፕ ማድረግ ከኔና ከናንተ እንደሚጠበቅ እሱ ሊጠቀምብን እንደሚፈልግ ተመልክተናል። ዛሬ ደግሞ የምንመለከተው ቅባቱ ወይም መንፈስ ቅዱስ በህይወታችን የሚሰራው ነገር ሁሉን ማስተማር ነው፣ ወይም ደግሞ ሁሉን ማስተዋወቅ። ያስተምረናል፣ ያስታውቀናል፣ ይገልጥልናል፣ መገለጥን ይሰጠናል። በአንደኛ ዮሐንስ ምዕራፍ 2 ቁጥር 20 እና ቁጥር 27 ላይ እንደዚህ ይላል፣ እናንተ ከቅዱሱ ቅባት ምን አድርጋችኋል? ተቀብላችኋል፣ ሁሉንም ታውቃላችሁ። እናንተ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ምን አድርጉ? ኑሩ ይላል። በእርሱ ኑሩ የሚለው ላይ በኋላ መጣበታለሁ። የተቀበልነው ቅባት መንፈስ ቅዱስ በውስጣችን ያደረው አንደኛው ሌላኛው የሚሰራው ስራ ምንድነው? እኔና እናንተን ማስተማር ነው። የእግዚአብሔርን ቃል መግለጥ ነው። የእግዚአብሔርን የቃሉን እውነት ማብራት ነው። ከሰዎች አንማር ማለት ነው አይደለም። በሰዎችም ህይወት ውስጥ እኮ ያደረው ማን ነው? ያው ቅባት ነው። ካሹም ማራለው፣ እኔ ከዳንዬ ማራለው፣ ከፓስተር ሮሲ፣ ከወንድሜ አብይ፣ ከሁላችን እርስ በርሳችን ውስጥ ያደረው ያው መንፈስ ነው። እሱ ነው የሚያስተምረን፣ እሱ ነው የሚገልጽልን። ስለዚህ ከቅዱሱ ቅባት ተቀብላችኋል፣ እርሱ ያስተምራችኋል፣ ይገልጥላችኋል። ስለዚህ ነው መጽሐፍ ቅዱሳችንን ስናነብ እግዚአብሔር ሆይ ቃልህን ምን አድርግልኝ የምንለው? አብራልኝ፣ ክፈትልኝ፣ አስረዳኝ። ያ ኢትዮጵያዊ ጃንደረባ ታውሳላችሁ? ያነባል ግን አልገባውም። ምንድነው የሚለው? ነብዩ ስለምንድነው የሚናገረው የሚለው ነገር አልገባውም። ስለዚህ ምን ያስፈልገው ነበረ? የሚገልጥለት ሰው፣ ለሱ ምን ማለት እንደሆነ የሚያብራራለት ሰው ያስፈልገው ነበር። ስለዚህ እግዚአብሔር ለዚህ ሰው ስላሰበ አዘነለትና ማን ላከለት? ፊልጶስ መጣና ነብዩ ስለምን እንደሚናገር አብራራለት። በፊልጶስ ውስጥ የነበረው የእግዚአብሔር መንፈስ የቃሉን እውነት ለዚህ ለታወረበት፣ ላልተረዳው፣ ላልገባው ኢትዮጵያዊ ጃንደረባ ምን አደረገው? አስረዳው፣ አስተማረው። ወገኖች መንፈስ ቅዱስ አስተማሪ ነው። አሜን። ለመማርኛ ትሁቶች ከሆነን ያስተምረናል፣ ይገልጥልናል። ታስታውሳላችሁ ማርያም እና ማርታ ቤት ጌታ ኢየሱስ ክርስቶስ ሄደ እና በሄደ ጊዜ ማርያም የመረጠችው ትክክለኛና አንድ ብቸኛ ምርጫ ነበረ። ከማን እግር ስር ቁጭ ማለት? ከኢየሱስ እግር ስር ቁጭ ብሎ ቃሉን መማር። እና እህቷ ማርታ ደግሞ ኮምፕሌን አደረገች አይደለ? እንዴ እኔ እንደዚህ ያገለገልኩ እያለ ላንተ ደፋ ቀና እያልኩልህ እያለ እንዴት አታግዘኝም አለች ማርታ። ኢየሱስ ግን ምን አለ? ማርታ ማርታ አንቺ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። ነገር ግን ማርያም የመረጠችው እድል ትልቅ ነው፣ ዋነኛው እሱ ነው አላት። በእግሩ ስር ተቀምጣ ቃሉን ትሰማ ነበር። አንድ የእግዚአብሔር ሰው ሲናገር ምን አለ? ማርያም ከእግሩ ስር ተቀምጣ ስለተማረች የተመረቀችው በቢኤ ነው አለ። እና ያው ቢኤ ማለት ምን ማለት ነው ሁላችን እናውቃለን። ባችለር ኦፍ ዲግሪ ተመረቀች ከኢየሱስ ክርስቶስ እግር አጠገብ ስለተቀመጠች። ግን ይሄን ማለት ያደለም ማለት ያ ሰው በቢኤ ነው የተመረቀችው ስል ሁላችን እንደምናውቀው በባችለር ኦፍ ዲግሪ ተመረቀች ማለት ሳይሆን በቦርን አጌን ነው የተመረቀችው። አይገርባችሁ? ቢኤ ቦርን አጌን የሆነ ሰው ሁሉ ጊዜ መቀመጫው አንድ ስፍራ ነው። አንድ ስፍራ ነው። የት ነው የሚቀመጠው? ኢየሱስ እግር አጠገብ ተቀምጦ ምን ያደርጋል? ይቀዳል፣ ይማራል፣ ይወስዳል።
ስለዚህ ብዙ መባከን አይደለም የሚያስፈልገው አላት ኢየሱስ። አገልግሎት ስለበዛባት ነው። እንደው ሉቃስ 10 ላይ ሄዳችሁ ስታነቡ አገልግሎት ስለበዛባት በኢየሱስ ክርስቶስ እግር አጠገብ ቁጭ ብላ ለመማር ጊዜ አልነበራትም ይላል። ወገኖቼ መንፈስ ቅዱስ የተቀበልነው ቅባት ዋነኛው ስራ ለኔና ለእናንተ ምን ማድረግ ነው? ማስተማር ነው። የእግዚአብሔርን የቃሉን እውነት ማብራት ነው። በእግዚአብሔር ቃል እውነት እንድናድግ የሚያደርገን እሱ ነው። ይሄ እንግዲህ መንፈሳዊውን ትምህርት ወይም የእግዚአብሔርን ቃል መግለጥ ነው። ነገር ግን በኑሯችን ሁሉ ትምህርት እኮ አለ አይደል? ያንን ነገር ማን ነው የሚያስተምረን? መንፈስ ቅዱስ እኮ ነው። እንዴት መኖር እንዳለብኝ ከወንድሜ ጋር፣ ቤቴን እንዴት ማስተዳደር እንዳለብኝ፣ ከባለቤቴ ጋር እንዴት መኖር እንዳለብኝ፣ ልጆቼን እንዴት ማስተዳደር፣ መምከር፣ ጋይድ ማድረግ እንዳለብኝ ማን ነው የሚያስተምረው? መንፈስ ቅዱስ ነው እኮ ዋነኛው አስተማሪ። ወገኖቼ በመንፈሳዊ ዙሪያ ላይ ብቻ እናድርገው ነገሩ። መንፈስ ቅዱስ የማይገባበት ባለፈው ሳምንት እንደተናገርኩት የህይወታችን ክፍል የለም። ሁሉን ፍቀዱለት፣ ይመራችኋል። ሁሉን ፍቀዱለት፣ ያስተምራችኋል፣ ዕውቀት ይሰጣችኋል፣ ጥበብ ይሰጣችኋል። በገደብ ካረጋችሁበት ግን መንፈስ ቅዱስ ጨዋ ነው፣ ጥሶ አይሄድም። የእናንተን ፈቃድ ምን ያደርጋል? ይጠብቃል። ስለዚህ ሁሉን ያሳውቀናል፣ ስለ ሁሉ ያስተምረናል። መንፈሳዊውን በሉት በዚህ ምድር እንዴት እንደምንኖር፣ ከሰዎች ጋር እንዴት እንደምንኖር፣ በዚህ ሀገር እንዴት እንደምንኖር ሁሉን ነገር የሚያስተምረን መንፈስ ቅዱስ ነው። አስተማሪያችን ነው። እግዚአብሔር የተመሰገነ ይሁን። ሌላው መንፈስ ቅዱስ ወይም የተቀበልነው ቅዱሱ ቅባት የመንፈስ ፍሬ ይሰጠናል። የመንፈስ ፍሬ ባለፈው የጸጋ ስጦታን እያከፋፈለ እንደራሱ ፈቃድ ለአማኝ ይሰጣል ብለናል። አሁን ደግሞ የመንፈስን ፍሬ ይሰጠናል። የመንፈስ ፍሬ እንደራሱ ፈቃድ እያከፋፈለ አይደለም፣ ሁሉንም ለአንድ አማኝ ይሰጣል። ሁሉንም 9ኙም የመንፈስ ፍሬ በአሹ ውስጥ አለ። 9ኙም የመንፈስ ፍሬ በዳኒ ውስጥ አለ። ነገር ግን እነዚህ 9ኙም እንግዲህ 9 ብቻ አይደሉም፣ ባህሪ ነው። ባህሪ ስለሆነ ብዙ ነው አይደል? ባህሪ ዋናዎቹ ናቸው እዚህ ጋር የተጠቀሱት። እነዚህ ግን በአንድ አማኝ ውስጥ ጎልተው ሊታዩ የሚችለው የዛ ሰው መሰጠት ወሳኝ ነው ወገኖቼ። ገበሬ ታውቃላችሁ አይደል? ዘሩን ከዘራ በኋላ በቃ ዘርች ያለው ዝናብ ይዝነብ ከዛ ለአጨዳ ነው መመጣው ይላል እንዴ? አይልም። ከዘራ በኋላ ይመጣል። አረም በመካከሉ ካለ ይነቅላል። ውሃም አንድ ጊዜ ከሌለ ውሃም ሊያጠጣ ይችላል። በጣም ብዙ ይደክማል። አድካሚ ስራ ነው። ምርቱን ጥሩ ምርት እንዲያገኝ እየደከመ ያንን የዘራው ዘር ብዙ ፍሬ እንዲያፈራ የሱም አስተዋጽኦ አለበት። እኛ ደግሞ ከእግዚአብሔር ጋር መጽሐፍ ቅዱስ ሲናገር ከእግዚአብሔር ጋር አብረን ምን እናደርግነን? የምንሰራነን። ጳውሎስ እኮ እንደዛ ነው የሚለው አይደል? በቆሮንቶስ ላይ ሲናገር ከእግዚአብሔር ጋር አብረን የምንሰራነን ይላል። ስለዚህ እነዚህን የመንፈስ ፍሬ በህይወታችን ላይ መንፈስ ቅዱስ ይዞ ሲገባ ፍቅር እንዲታይብኝ እኔ ታዛዥ መሆን አለብኝ። ትዕግስት እንዲታይብኝ እኔ ታዛዥ መሆን አለብኝ። ከእግዚአብሔር መንፈስና ከቃሉ ጋር መተባበር አለብኝ። ለዚህ ነው አማኞች ሁሉ በባህሪ ወይም በመንፈስ ፍሬ ምን ሆነው የተለያየን ይሆን ነው። ለዚህ ነው የመሰጠታችን የመኮትኮታችን ያንን እርሻ የመንከባከባችን ነገር አንዱ ሰው ከሌላው ምን ይሆናል? የተለያየ ነው። ስለዚህ አንዱ ፍቅር አለው ሌላው የለውም። የጌታ ሐሳብ ግን ይሄ አይደለም በፍጹም። 9ኙም የመንፈስ ፍሬ እንዲገለጥብን የእግዚአብሔር ፈቃድ ነው። ስጦታ በተመለከተ ባለፈው ተመልክተናል። እሱ እንደወደደ ስለሚሰጠን በፍሬ ግን ቤተክርስቲያን በፍሬ እንድትገለጥ እኔና እናንተ በክርስቶስ ባህሪ እንድንገለጥ የእግዚአብሔር 100% ፈቃዱ ነው። እግዚአብሔር የማያካፍለው የራሱ ባህሪ አለ። እነዚህ ሁሉ የእግዚአብሔር ባህሪ ናቸው። ሁሉን ቻይ ልንሆን አንችልም። ይሄ የመለኮት ባህሪ ነው። ሁሉን አዋቂ ልንሆን አንችልም። ይሄ የማን ባህሪ ነው? የእግዚአብሔር የመለኮት ብቻ ባህሪ ነው። ነገር ግን እግዚአብሔር ራሱ ፈቅዶና ወዶ ከባህሪው ያካፈለን እነዚህ አሉ። በእነዚህ ግን መገለጥና መኖር እንችላለን ወገኖቼ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣
በጎነት፣ እምነት፣ የዋህት ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። በዓለማት ላይ መንግስታት እንዳታፈቅሩ ብለው ከልክለው ያውቃሉ እንዴ? ሕግ አውጥተው ያውቃሉ? ነው ወይ? ክፉ ወይም ደግሞ የዋህ እንዳትሆኑ ወይም ደግሞ ቸርነት እንዳታደርጉ ብለው ሕግ አውጥተው ከልክለው ያውቃሉ እንዴ? እነዚህን የሚከለክል ሕግ የለም። በእነዚህ መገለጥ እድል ፈንታችን ነው ወገኖቼ። ቸርነት እንድናደርግ፣ በደስታ እንድንኖር፣ በሰላም እንድንኖር፣ ከጎረቤታችን ከወንድሜ ከእህቴ ጋር አገር ከሀገር ጋር በሰላም እንዲኖር የእግዚአብሔር ፈቃድና ባህሪው ነው። ይሄንን የሚከለክል ሕግ እስካሁን አልወጣም፣ ወደፊትም ሊወጣ አይችልም። መንግስታትም የሚያበረታቱት እኮ እንደ እግዚአብሔር ቃል የሆነውን ነው። አይገርማችሁም? የነሱም ሕግ የወጣውና የተመሰረተው በእግዚአብሔር ቃል ላይ ነው። እግዚአብሔር የተመሰገነ ይሁን። አሁን አንዳንድ ነገሮች ያው ከእግዚአብሔር ቃል እየተንሻፈፉ እየወጡ ተቸገርን እንጂ መሰረት ያደረጉት ቀድሞ የእግዚአብሔርን ቃል ነበር። ስለዚህ በመንፈስ ፍሬ እንድንገለጥ፣ በክርስቶስ ባህሪ እንድንገለጥ ይሄ ቅባት ያደርገናል ወገኖቼ፣ ያደርገናል። ሁሉም እኛ ውስጥ አለን። ግን ጥሩ ገበሬዎች እንሁን። ጥሩ ምን እንሁን? ጥሩ ገበሬዎች እንሁን። አረሙን እየነቀልን ፍቅር እንዲታይብኝ፣ አረሙን እየነቀልኩ ደስተኛ እንደሆን፣ የሰላም ሰው፣ የትዕግስት ሰው፣ የቸርነት ሰው፣ በጎነት የሚያደርግ ሰው፣ እምነት የሞላበት ሰው፣ የዋህ ሰው፣ ራሱን የሚገዛ ሰው እንደሆን የኔ ከመንፈስ ቅዱስ ጋር መተባበርና እሺ ማለት መታዘዝ ወሳኝ ነው። የጸጋ ስጦታዎች ሁሉ መደገፍ ያለባቸው በመንፈስ ፍሬ ነው። የመንፈስ ፍሬ ሳይኖረኝ የጸጋ ስጦታ ኖሮኝ እዚህ ጋር ድንቅና ተአምር ባደርግ እግዚአብሔር ደስ አይለው። እኔ ለጊዜው ደስ ልሰኝ ይሆናል። እነዛም የተፈወሱት ሰዎች የዳኑት ሰዎችም ደስ ይላቸዋል። ግን ዞሮ ዞሮ እዚህ ጋር ፍሬ የማይታይበት ሰው ምን ይሆናል? የተጣለ ሰው ይሆናል። የሚጠፋ ሰው ይሆናል። ስለዚህ እግዚአብሔር በቅዱሳን ሕይወት በእኔና በእናንተ ሕይወት እንዲገለጥ የሚፈልገው ከጸጋ ስጦታው ይልቅ ምኑ ነው? ፍሬው ነው። ጸጋ ስጦታውም ያስፈልጋል። ነገር ግን የጸጋ ስጦታው በመንፈስ ቅዱስ ፍሬ ካልተደገፈ ወገኖቼ ልክ ወረቀትን በእሳት እንደማቃጠል ነው። ወረቀት በእሳት ስታቃጥሉት እንዴት ነው የሚሆነው? ቦግ 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 ይላል፣ ወዲያው ይጠፋል። ነገር ግን እስኪ ረጠብ ያለ ጨርቅ አርጋችሁ ሳትለኩሱበት ሊነድ ይችላል። ነገር ግን ቶሎ እየነደደ ይለቃል? አይለቅም፣ ይቆያል፣ ረጅም ጊዜ ይሄዳል። ስለዚህ የመንፈስ ፍሬ ያለበት ክርስቲያን የመንፈስ ቅዱስ የጸጋ ስጦታ በሱ ሕይወት ላይ የቀጠለ ለረጅም ዘመን ጌታን ያከበረ ሊኖር ይችላል። የእግዚአብሔር ሐሳብና ዓላማ ደግሞ ይሄ ነው። ለዚህ ነው ሁለቱን አንድ ላይ ያጣበቀልን። በፍሬም በምንም እንድናገለግል በስጦታም እንድናገለግል አድርጎ ነው እግዚአብሔር በመንፈሱ እንድንመላለስ ያደረገን ማለት ነው። ስለዚህ ያስተምረናል ስለ ሁሉ ነገር። እንደገና ደግሞ የመንፈስን ፍሬ በሕይወታችን እንዲገለጥና እንዲታይ ያደርጋል። ሌላው ያጽናናናል። መቼስ ዋነኛው አጽናኝ ማን ነው? መንፈስ ቅዱስ እኮ ነው አይደል? ኢየሱስ ክርስቶስ ራሱ ሲናገር ወደ አባቱ ከመሄዱ በፊት ጠቅሶታል። እኔ ብሄድ ይሻላችኋል፣ ከሄድኩ በኋላ ማን ይመጣል አለ? አጽናኙ። ለመንፈስ ቅዱስ የተሰጠው ሌላው ስሙ ነው ከተግባሩ ጋር ማጽናናት። የሰዎችን ሐዘን ከልባቸው ሊያወጣ የሚችል ፍጹም ነቅሎ ከውስጣቸው ሊያወጣ የሚችል ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ በሰዎች ምን ያደርጋል? ይጠቀማል። በአንዳችን ተጠቅሞ ሌላውን ሊያጽናና ይችላል። መንፈስ ቅዱስ ደግሞ ለራሱም ለሰውየው በውስጡ እስካለ ድረስ ምን ሊያደርገው ይችላል? ሊያጽናናው፣ ሐዘኑን ሊያስረሳው፣ መከራውን ሊያስረሳው፣ ከዛ ውስጥ ሊያወጣው ይችላል። መንፈስ ቅዱስ
አጽናኝ መንፈስ እንደሆነ ጌታ ኢየሱስ ክርስቶስ ራሱ ሲናገር እንመለከታለን። ትናንት ፓስተር ሮሲ ሲናገረው ነበር። ጳራቅሊጦስ ይባላል በግሪኩ። ፓራ ማለት አብሮ የሚኖር አብሮ የሚሆን ማለት ነው። ጳራቅሊጦስ የሚለው ደግሞ የማይለይ ሁሉ ጊዜ አብሮ የሆነ ምንም ያደርግ የሚያጽናና የሚደግፍ ከችግር የምንወጣበትን መንገድ የሚያመለክት ማለት ነው። ስለዚህ መንፈስ ቅዱስ የተሰጠን ሌላው ምናልፍበት ጎዳና ሁሉ ምን ሊያደርገን ነው? ሊያበረታን ነው። ልባችን ሊደግፍ ነው። ሊያጽናናን ነው። ከመከራ ውስጥ የመውጫ መንገዱን ሊያሳየን ነው። በእኔና በእናንተ ውስጥ ያለው ስሙ ራሱ ማን ነው? አጽናኝ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የተቀበልነው ቅዱሱ ቅባት ያጽናናናል ወይም ያበረታታናል ወይም ደግሞ ከመከራ የምንወጣበትን መንገድ ያመለክተናል። ሶስተኛው ሐሳብ እሱ ነው። ሌላው የምንመለከተው መንፈስ ቅዱስ ይወቅሳል። ሁሉ ጊዜ ክስ ከሆነ ከመንፈስ ቅዱስ እንዳልሆነ እርግጠኛ ሁኑ። መንፈስ ቅዱስ ሰዎችን ምን አይልም? አይከስም። ሰዎችን የሚከስ በተለይም ቅዱሳንን የሚከስ ማን ነው? ዲያብሎስ ነው። ጌታም በቃሉ ላይ ሲናገር ምን አለ? የወንድሞች ከሳሽ ምን ሆነ ይላል ራእይ ላይ ስንመለከት ተጣለ። የመንፈስ ቅዱስ ሥራ ወገኖቼ መክሰስ ሳይሆን መውቀስ ነው። የሚወቅሰን ደግሞ ለምንድነው? ንስሐ እንድንገባ ነው፣ እንድንመለስ ነው። ወደሱ ፊታችንን ከኃጢአት መልሰን ወደ እንድንዞር ነው። ስለዚህ መንፈስ ቅዱስ በውስጣችን ሲወቅሰን ወገኖቼ ደንዳና አንሁን፣ ቶሎ ምልስ እንሁን። በመጽሐፍ ቅዱሳችን ላይ የብሉይ ኪዳን ሰው የሆነውን ዳዊትን እግዚአብሔር ደስ የተሰኘበትና የወደደው አንድ የህይወት ኳሊቲ ስላለው ነው። እግዚአብሔር ሲቆጣ ምን ያደርግ ነበር? ንስሐ ይገባ ነበር። ቶሎ የሚመለስ ልብ ነበረው። ስለዚህ እግዚአብሔር እንደዚህ አለ። በአዲስ ኪዳን መጥቶ በእውነት ያልኩትን ሁሉ የሚያደርግ ደስ የሚያሰኘኝ ፈቃዴን ሁሉ የሚያደርግ የዳዊትን ልጅ የእሴይን ልጅ ዳዊትን ምን አደረገው? አገኘው። እግዚአብሔር አገኘው ብሎ የተናገረበት ምክንያት የዳዊት ልብ ለእግዚአብሔር ተግሳጽ ቶሎ የሚመለስ ነበር። ንስሐ የሚገባ ነበር። ንስሐ ደግሞ ማለት ይቅር በለኝ ማለት ብቻ አይደለም። ነገሩን ትቶ 360 ዲግሪ መቀየር፣ አቅጣጫን መቀየር፣ ድርጊትን መቀየር፣ ነገሩን መተው ማለት ነው። ብዙ ጊዜ ንስሐ ከገባን በኋላ ደግመን የምናደርገው ኃጢአት ከሆነ ንስሐ አልገባንም። ግልጽ ነው። ንስሐ መግባት ማለት ደግሜ አላደርገውም፣ እንደዚህ ወደፊት ሄድ ከነበረ አሁን ግን ወደ ኋላ እሄዳለሁ፣ ደግሜ አላረገውም ማለት ነው። ወገኖቼ መንፈስ ቅዱስ የሚወቅሳችሁ ጉዳይ አለ። ንስሐ ገብታችሁ ተውት። በዛ ኃጢአት ላይ እንደገና አትምጡ። መንፈስ ቅዱስ የሚወቅሰን እኛን ወደ አባት ለመመለስ ነው። እኛን ወደ ራሱ ለመመለስ ነው። ለኛ ጥቅም ነው የሚወቅሰን የሚያመለክተን። ሴንሲቲቭ መሆን አለብን ወገኖቼ። መንፈስ ቅዱስ ሲወቅሰን ሴንሲቲቭ መሆን አለብን። ደንዳና ከሆንን ተወቅሶ አንገቱን ያደነደነ አንድ ቀን ምን ሳይሆን አይቀርም ይላል? ሳይሰበር አይቀርም። እግዚአብሔር ከዚህ እኔና እናንተን ይጠብቀን። ቶሎ መንፈስ ቅዱስ ሲወቅሰን ሴንሲቲቭ ሆነን ንስሐ የምንገባ የምንመለስ ያድርገን። ዮሐንስ 16 ላይ እንደዚህ ይላል። እርሱም መጥቶ መንፈስ ቅዱስ ማለት ነው ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ምን ያደርጋል? ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለመሄድ
ከዚያም በኋላ ስለማታዩ ነው ስለ ፍርድ የዚህ ዓለም ገዢ ምን ስለሆነበት ነው ስለተፈረደበት ነው ብሎ ጌታ ኢየሱስ ክርስቶስ በዚህ በዮሐንስ 16 ላይ መንፈስ ቅዱስ እንዴት አድርጎ በዓለም እንኳን ስላለው ሁኔታ ወይም በዓለም ስላሉ ሰዎች እንዴት አድርጎ እንደሚሰራና እንደሚወቅስ ስለ ጽድቅ ስለ ፍርድ እያለ እየዘረዘረ ሲናገር እንመለከታለን። ስለዚህ መንፈስ ቅዱስ ወቃሽ ነው እንጂ ከሳሽ አይደለም። ሁሉ ጊዜ የምትከሰሱ ከሆነ ከመንፈስ ቅዱስ እንዳልሆነ እርግጠኛዎች ሁኑ። መንፈስ ቅዱስ ምን አያደርግም? አይከስም። እግዚአብሔር የተመሰገነ ይሁን። ሌላው መንፈስ ቅዱስ ወይም ቅባቱ በህይወታችን የሚሰራው ስራ እኔና እናንተን ለአገልግሎት መለየት ነው። ለተጠራንበት ጥሪ ለተሰጠን ጸጋ እያንዳንዳችንን የሚለየን ለዛ ሙሉ በሙሉ የተሰጠን እንድንሆን የሚያደርገን የሚያመለክትም የሚናገርም መንፈስ ቅዱስ ነው። በሐዋርያ ሥራ ምዕራፍ 13 ላይ እንደምትመለከቱት ጳውሎስና ሲላስ አንድ ላይ ሆነው ከሐዋርያቶቹ ጋራ ከነቢያቶቹ ጋራ ከመምህራኑ ጋራ ይጸልዩ ነበር። ጾም ጸሎት ይዘው ይጸልዩ ነበር ይላል። እና በዛ ጊዜ መንፈስ ቅዱስ መናገር ጀመረ። ምን አለ? እናንብበው። ምናልባት ከ1 እስከ 4 ብናነበው እንደዚህ ይላል። በአንጾኪያም ባለችው ቤተክርስቲያን ነቢያት መምህራን እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀራኔው ሉኪዮስም፣ የአራተኛው ክፍለ ገዥ የሄሮድስ ባለሟል ምናሄል፣ ሳኦልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳኦልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜ ከጦሙ ከጸለዩ እጃቸውን ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴልዌቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ ይላል። ጳውሎስ እና በርናባስና ሳኦል የተባለው ጳውሎስ ማለት ነው። እነዚህ ሰዎች መንፈስ ቅዱስ ጠርቷቸው እየተዘጋጁ ብዙ ጊዜ ያሳልፈዋል። ጥሪያቸውን ምናልባትም በግላቸው ብዙ አውቀው ተዘጋጅተውበታል። ነገር ግን ለዚህ ለተጠሩበት ጥሪ ለተሰጣቸው ጸጋ ምን አልሆኑም ነበር? አልተለዩም ነበር። ራሳቸውን አልሰጡም ነበር። በዚህ ቤተክርስቲያን በአንጾኪያ ባለችው ቤተክርስቲያን ነቢያት ነበሩ፣ እንደገና ደግሞ መምህራንም ነበሩ። በእነሱ መካከል ደግሞ ሐዋርያም ሆኖ በኋላ ሲያገለግል የምንመለከተው ሳኦልም ነበረ፣ በርናባስም ነበረ። እና እነዚህ ሰዎች እቺ ቤተክርስቲያን በምትጸልይበት ጊዜ ጸሎት ብቻ አይደለም፣ ጾማ በምትጸልይበት ጊዜ መንፈስ ቅዱስ መናገር ጀመረ። ምን የሚል መልእክት መጣ? በርናባስና ሳኦልን ለጠራኋቸው ሥራ ምን አድርጉልኝ? ለዩልኝ የሚል መልእክት መንፈስ ቅዱስ ባንዳቸው መካከል ይሄንን መልእክት ሲያመጣ እንመለከታለን። ይሄ መልእክት ከመጣ በኋላ በዚህ ቤተክርስቲያን የተሰበሰቡት ነቢያትና መምህራን ከመንፈስ ቅዱስ ድምጽ ጋራ ሲተባበሩ ነው የምንመለከተው። አይገርምም? ደስ ይላል። መንፈስ ቅዱስ ተናግሮ እንደገና ደግሞ ወዲያው ያንን የሚተገብር መሪ፣ የሚተገብር አመራር፣ የሚተገብር ህዝብ ሲኖር ደስ ይላል። እና እቺ ቤተክርስቲያን ለመንፈስ ቅዱስ ነገር በጣም የተሰጠችና መንፈስ ቅዱስ የሚለውንም ተግባራዊ ለማድረግ በጣም የጨከነች ስለነበረች ወዲያው እርምጃ በቁጥር 4 ላይ ሲወስዱ እንመለከታለን። በቁጥር 3 ላይ እጃቸውን ጭለው ጸለዩላቸው። ከዛ በኋላ ምን አደረጓቸው? ላኳቸው ይላል። ወገኖቼ ለምንድነው ጌታ ዛሬ የሚፈልጋችሁ? እኔና እናንተ ለምንድነው የሚፈልገን? ለተፈለግንበት ነገር መለየትን የሚያመጣው ማን ነው? መንፈስ ቅዱስ ነው። እንጠብቀው። እሱ እንጠብቀው። መሆኑ አይቀርም ወገኖቼ፣ ይመጣል። መንፈስ ቅዱስ ያለው ነገር በእኔና በእናንተ ህይወት ላይ መከናወኑ መደረጉ አይቀር። አገልግሎት ብቻ ላይሆን ይችላል እኮ የተለያየ የጸጋ ስጦታዎችን ባለፈው ጊዜ እንደተመለከትነው መማለድም እኮ ራሱን የቻለ አገልግሎት ነው አይደል? መማለድ፣ ለሌሎች መጸለይ፣ ማንባት ራሱን የቻለ አገልግሎት ነው። ለዛ ነገር እግዚአብሔር ለሚፈልገን ነገር መለየትን የሚያመጣው በውስጣችን ያለው የእግዚአብሔር መንፈስ ሥራ እንደሆነ እንመለከታለን።
ይለያል፣ ይናገራል፣ ያስታውቃል። ሌላው መንፈስ ቅዱስ በእኔና በእናንተ ህይወት ውስጥ ሆኖ የሚያደርገው ነገር ባርኮት ነው፣ ይባርከናል። አሜን። መንፈስ ቅዱስ ስላለን ብቻ የተባረክን። አሜን። እሱ የበረከት ሁሉ ምክንያት ነው፣ የበረከት ሁሉ መጀመሪያ ነው። ለዚህ ነው ዳዊት ሲናገር በመዝሙር 23 ቁጥር 5 ላይ በፊቴ ምን አዘጋጀህልኝ? ገበታ አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬ የተረፈ ነው። የተትረፈረፈ ጽዋ ሊኖረን የሚችለው በውስጣችን ካለው ከቅባቱ የተነሳ ነው። አሜን። ከቅባቱ የተነሳ ጽዋችሁ የተትረፈረፈ ነው። አሜን። የእያንዳንዳችን ጽዋ ከእግዚአብሔር መንፈስ በውስጣችን ካደረው የተነሳ የተትረፈረፈ ነው። በመጽሐፍ ቅዱሳችን ላይ ሰዎችን ተመልከቱ እስኪ። ለምሳሌ ዳንኤልን ተመልከቱ። ዳንኤል ኤክሰለንት ስፒሪት ይለዋል በእንግሊዘኛው ቃል ላይ ሄደን ስንመለከት በሱ ላይ የነበረው መንፈስ በጣም የላቀ ስለነበረ የሱም ህይወት ምን ሲሆን እናያለን? የላቀ ሲሆን እናያለን። ተባረከ አይደለም? የጀመረው እኮ ከትንሽ ነገር ነው፣ ከታች ነው። ነገር ግን እስከ ነገስታት ድረስ ገባ። ዮሴፍን ተመልከቱት። የእግዚአብሔር መንፈስ በላዩ ላይ ነበር። ተጥሏል እኮ አይደለም? ተሸጧል፣ ለባርነት የተሻጠው በጉድጓድ ውስጥ ተጥሏል። ነገር ግን የእግዚአብሔር መንፈስ በሱ ላይ ስለነበረ ሰክሰስ ከሱ ጋር ነበረ፣ በረከት ከሱ ጋር ነበረ። እግዚአብሔር ሁሉ ጊዜ ይባርከዋል፣ ከፍ ያደርገዋል። የደረሰበትን ታውቃላችሁ ወገኖቼ። የእግዚአብሔር መንፈስ ኖሮባችሁ የተጣላችሁ አትሆኑ። አሜን። ለዚህ ነው የእግዚአብሔር ሰው ሲናገር በትንቢት መጽሐፉ ላይ ጻድቅ ሲራብ ዘሩ እህል ሲለምን አላየሁም አልሰማሁም ማለት። ኤክሰለንት ስፒሪት የእግዚአብሔር መንፈስ ቅዱስ በእናንተ ህይወት ውስጥ አለ። ስለዚህ ጽዋችን ምን የሆነ ነው? የተትረፈረፈ ነው። የተትረፈረፈ ነው። ለዚህ ነው ጳውሎስ ሲናገር ምን አለ? ከክፋታቸው እየመለሰ እንዲባርካቸው ማን ላከላቸው አለ? ኢየሱስ ክርስቶስ ላከላቸው። ታድለናል ወገኖቼ። እየተመለሰን እየመለሰን እያቀናን እያስተካከለን እንደገና ደግሞ ምን ያደርገናል? ይባርከናል። የኢየሱስ ክርስቶስ የመጣበት ዋነኛው ዓላማ እኔና እናንተን እያስተካከለን እየለወጠን እየመለሰን እያደሰን ምን ሊያደርገን ነው? ሊባርከን ነው። ወገኖቼ በውስጣችን ያለው መንፈስ የተሰጠን ለባርኮት እንጂ ለእርግማን አይደለም። ለተትረፈረፈ ህይወት እንጂ ለጥቂት ህይወት አይደለም። ኢየሱስ ክርስቶስ እንደዛ ኮነ አይደል ያለው? እኔ የመጣሁት አለ ህይወት እንዲሆንላችሁ ብቻ ነው እንዲበዛላችሁ። እግዚአብሔር የተመሰገነ ይሁን። የመብዛትን የመጨመርን ህይወት ሊሰጠን የመጣ ጌታ ኢየሱስ ክርስቶስ ነው። ወገኖቼ መንፈሱን በውስጣችን በማሳደር ሊባርከን ወዷል። የበረከት ህይወት መኖር እንፈልጋለን። አክቲቪቲ አይደለም። ጥሩ ነው፣ መስራት አለብን። ብዙ ማድረግ የሚገባን ነገር ማድረግ አለብን። ግን የሚጀምረው ከምንድነው? ከእግዚአብሔር መንፈስ ነው የሚጀምረው ወገኖቼ። በውስጣችን ያለው የእግዚአብሔር መንፈስ ነው ጥበብን ማስተዋልን እየሰጠን ወደ በረከት ህይወት ውስጥ የሚያስገባን። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ ባርከናል። በውስጣችን ያለው ቅባቱ የእግዚአብሔር መንፈስ ሊባርከን ያለው ደግሞ ሲባርከን የሚገርማችሁ በማን ፊት ነው ይላል? በጠላቶቻችን ፊት። የሚገርም ነው። ምንም አያረጓችሁም እኮ ነው። እኔ እናንተን እየባረኩ እነሱ ይመልከቷችሁ፣ ምንም አያረጓችሁም። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ህዝብ እንዴት የታደለ ሰው ነው! የታደለ ህዝብ ነው። እግዚአብሔር የተመሰገነ ይሁን። ሌላው የምንመለከተው በውስጣችን ያደረው መንፈስ ወይም ቅባት ህይወታችንን ሊለውጠን ነው የተሰጠን። ለመለወጥ እንድንለወጥ አዲስ እንድንሆን ሊለውጠን ነው የተሰጠን። ታስታውሳላችሁ ሳኦል ከተመረጠ በኋላ ለንግስና ሳሙኤል ይዞ መጥቶ ብሪሌውን
ዘይቱን በብርሌ ይዞ መጥቶ ምን አደረገበት ይላል? አፈሰሰበትና ቀባው። አሁን ንጉስ ነህ አለው። ከዛ በኋላ ከሳሙኤል ጋር ምን አሉ? ተለያዩ። እና ከሳሙኤል ተለይቶ በሚሄድበት ጊዜ አንድ ነገር ገጠመው። ሳኦል ምን አረፈበት? መንፈስ ቅዱስ አረፈበት። እዚህ አንደኛ ሳሙኤል 10 ቁጥር 6 ላይ እሱን ነው የሚናገረው። የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ ብሎ ሳሙኤል ነገረው። ይሄን ተናግሮ ብዙ አልቆየም። ሳኦል ሲሄድ የእግዚአብሔር መንፈስ ምን አደረገበት ይላል? መጣበት፣ በሱ ላይም አረፈበት ይላል። ወገኖቼ የሚለውጠን መለወጥ አቅቶናል። በራሳችን የሚለውጠን አለ። የምስራች የሚለውጠን አለ። ማን ነው? መንፈስ ቅዱስ። በውስጣችን ያደረው መንፈስ ለእግዚአብሔር እንድንሆን ደስ እንድናሰኘው አድርጎ እኛን ያስቸገረንን ነገር ከህይወታችን ላይ በማራገፍ ለሱ ብቻ እንድንሆን ይለውጠናል። አሜን። ይለውጠናል። ቆሮንቶስም ላይ ሲናገር ምን ይላል? ከክብር ወደ ክብር የሚለውጠን ያ መንፈስ እንደሆነ መንፈስ ቅዱስ እንደሆነ በግልጽ ሲናገር እንመለከታለን። ከምን ወደ ምን ይለውጠናል? ከክብር ወደ ክብር። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ብንሄድ ሁለተኛ ቆሮንቶስ ምዕራፍ 3 17 እና 18 እንደዚህ ይላል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ ምን አለ? አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት ያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር ምን እናደርጋለን? እንለወጣለን። የሚለውጠን አለ ወገኖቼ። ማን ነው የሚለውጠን? መንፈስ ቅዱስ ይለውጠናል። የእግዚአብሔር መንፈስ በውስጣችን አድሮ እንደቀድሞ መሆን አንችልም። የከበደንን ነገር እናጣዋለን። ያልቻልነውን ነገር ማድረግ እንችላለን። ከመንፈስ ቅዱስ የተነሳ ከጸጋው የተነሳ መሆን እንችላለን። መለወጥ እንችላለን። እንዴት ሆነ ብለን እስከምንጠይቅ ድረስ መንፈስ ቅዱስ በእኔና በእናንተ ህይወት ምን ያደርጋል? ይሰራል። እግዚአብሔር የተመሰገነ ይሁን። ስለዚህ መለወጥ እንደው አልተለወጥኩም እስካሁን ድረስ ጌታን ከተቀበልኩ ይሄን ዘመናት ተቆጥረዋል፣ በህይወቴ ግን ለውጥ የለም ብላችሁም ተጠይቁ ሰዎች አላችሁ። መንፈስ ቅዱስ ግን ሊለውጣችሁ ይችላል። ለሱ እስከፈቀዳችሁለት ድረስ እሱ ህይወታችሁን እንዲገዛ እስከሰጣችሁት ድረስ በህይወታችሁ ላይ በጣም አስገራሚ የሆነ ለውጥን ሊያመጣ ይችላል። እግዚአብሔር የተመሰገነ ይሁን። በመጨረሻ የምንመለከተው መንፈስ ቅዱስ ይነጥቀናል። ዛሬ መነጠቅ ይሆናል። አሜን። ዛሬ መብረር ይሆናል። እንበራለን። ዛሬ ክንፍ አውጥተን እንበራለን እንደ ንስር። እግዚአብሔር የተመሰገነ ይሁን። ሊትራሊም የተዘጋጀልን በመጨረሻው እግዚአብሔር በመንፈስ ቅዱስ አማካኝነት ቅዱሳንን ወይም ቤተክርስቲያንን ምን ማድረግ ነው? መንጠቅ እኮ ነው። መንጠቅ ካስፈለገም በስጋ ያለንም እኮ ሊነጥቀን ይችላል። ቅድም ያነሳውላችሁ ሰው አለ አይደል? አሁን በረራ ቢከለከል ብላችሁ አስቡ። በረራ ቢከለከል ጌታ ደግሞ የሚድን ሰው አለ ቢል መሰበክ የሚገባው ቃሉ ሊገለጥለት የሚገባው ሰው አለ ቢል ፓስተር ሮሲ መሄድ ካለበት ፊሊጶስ እኮ እንደሱ ነው የሆነው አይደል? ፊሊጶስ እንደዛ ነው የሆነው። ፕሌን ካለ ኖ በፕሌን። ምክንያቱም እግዚአብሔር ኤክስትራኦርዲናሪ ነው ማድረግ የሚፈልገው እንጂ ፕሌን ካለ በፕሌን ትኬት ቆርጠህ ሂድ ትበቅ ዛይደ። ግን ፕሌን ከተከለከለ ፓስተር ሮሲ ፓራሹት መንፈስ ቅዱስ ይወስደዋል። አብይሾ በመንፈስ ቅዱስ ሽው አይደለም። እያንዳንዳችን ደስ አይልም? መንፈስ ቅዱስ እግዚአብሔር ነው ወገኖቼ። ምን ያደርጋል? ይነጥቀናል።
ከፈለገ ሌላ አካልም ስንለብስ እንነጠቃለን። በሱ ነው የምንነጠቀው መጨረሻ ላይ ሁላችንም። እንዳልኳችሁም ደግሞ አንቲክራይስቱ መጥቶ መብረር የለም ቢል ምልክቴን ስላልተቀበልክ አንተ አትበርም ቢል እኛ ደግሞ የሚያበረናል። እግዚአብሔር የተመሰገነ ይሁን። አሜን። ለመብረር ተዘጋጅታችኋል? መንፈስ ቅዱስ ይነጥቃል። እግዚአብሔር የተመሰገነ ይሁን። ሐዋርያት ሥራ ምዕራፍ 8 ላይ ቀደም ያነሳሁት ስለ ፊልጶስ እሱን ነው የሚያሳየን። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ ላየውም፣ ደስ ብሎትም መንገዱን ሄደ። ያ ያልተረዳው ሰው ቃሉ ያልተገለጠለትን ሰው ፊልጶስ ገለጠለት፣ አብራራለት። ለምንድን ነው ማልጠመቀው? ጥምቀት ፈልጋለሁ አጥምቀኝ ሲለው ችግር የለውም የጥምቀት ትምህርት እስከምትማር ድረስ መጠበቅ አያስፈልግህም ብሎ እዛው አጠመቀው። ከዛ በኋላ ጨረሰ። ሲጨርስ ፊልጶስ ግን በአዛጦን ምን አደረገ ይላል? ተገኘ። ወደ ቂሳሪያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ምን ያደርግ ነበር? ወንጌል ይሰብክ ነበር። አያችሁ፣ ለመስበክ ነው የተነጠቀው። እዚህ ጋር ስራ ጨረሰ። ሌላ ጋር ደግሞ ስራ አለ። ፕሌን የለም፣ ሽው ወሰደው። እግዚአብሔር የተመሰገነ ይሁን። ደስ አይልም? ሞትን ሳናይ እንደዚህ መንፈስ ቅዱስ ይንጠቀን። አሜን። ሊሆን እኮ ይችላል። we never know ኢየሱስ ክርስቶስ መቼ እንደሚመጣ እናውቅ። የሚነጥቀን መንፈስ ቅዱስ በእኔና በእናንተ ውስጥ ነው ወገኖቼ። ሬዲ እንሁን፣ ሁሉ ጊዜ ሬዲ እንሁን። ይነጥቀናል። ለዚህ ነው ኢሳይያስ ሲናገር ምን አለ? እንደ ንስር ይወጣሉ፣ ይሄዳሉ፣ ይሮጣሉ፣ ምን አይሉም ደግሞ አይታክቱም፣ አይደክሙም ያለው እኮ ለዚህ ነው። ምክንያቱም የሚያበረታው የሚነጥቀው መንፈስ በአማኞች ውስጥ እንዳለ ኢሳይያስ ነብዩ አይቷል። አይገርማችሁ? ለመነጠቅ ተዘጋጅተናል። እንቆምና እንጸልያለን።